ሰላም ጤና ይስጥልኝ ክቡራትና ክቡራን የቻናሌ ቤተሰቦች እንደምን አላችሁ? ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ለዛሬ ያስኩላችሁን ዋና ዋና መረጃዎች በማስቀደም ጀምራለሁ። ህወሓቶች ጠቅላይ ሚኒስትር አብይ አህመድ ስራ ላሰራን አሉ በማለት ክስ አቅርበዋል። ሳልሳይ ወያኔ ትግራይ ህወሓትና ወታደራዊ ክንፉ በሚያደርሱት በደል ዙሪያ መግለጫ አውጥቷል። የሽብር ወንጀል ክስ የቀረበባቸው የአማራ ክልል ምክር ቤት አባሉ አቶ ዮሐንስ ቦያለውን ጨምሮ የ51 ተከሳሾች አቃቢ ህግ ምስክሮች ምስክርነት መስማት መጀመሩ ተገለጸ። እስከ መጨረሻ አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። በፌዴራል መንግስትና በህወሓት መካከል ሲካሄድ የነበረው ጦርነት በፕሪቶሪያው ስምምነት ምክንያት ሰላማዊ ንግግር የጀመሩ ሁለቱ ቡድኖች ሳይግባቡ 2 ዓመታት ተቆጠሩ። የፌዴራል መንግስቱ ያቋቋመው የትግራይ ጊዜያዊ አስተዳደር የተለያዩ ጥረቶችን ቢያደርግም ህወሓትን ለማንበርከክ ጉልበት ማግኘት አልቻለም። በህወሓትና በጊዜያዊ አስተዳደሩ መካከል ጦር ያማዘዘ አለመግባባት በመፈጠሩ ምክንያት የፌዴራል መንግስቱ ጣልቃ ለመግባት ቢሞክርም የህወሓት ባለስልጣናት የሚቀመሱ አልሆኑም። በዚህ ምክንያት የጊዜያዊ አስተዳደሩ ፕሬዝዳንት ሆነው ሲያገለግሉ የነበሩት አቶ ጌታቸው ረዳ መንበረ ስልጣናቸውን ወርውረው አዲስ አበባ ተወሸቁ። በዚህ ጉዳይ የህወሓት ሰዎችን ጠቅላይ ሚኒስትር አብይ አህመድ አዲስ አበባ ድረስ ጠርቶ ለማሸማገል ቢሞክርም በቀላሉ መግባባት ላይ መድረስ አልተቻለም። የህወሓት የመጀመሪያ ጥያቄ የነበረው አቶ ጌታቸው ረዳ ከስልጣን እንዲነሳ የነበረ ሲሆን ይህንን ጥያቄያቸውን አስገድደውም ቢሆን በጀነራል ታደሰ ወረደ ተክተውታል። ይህን እንደ አንድ ስኬት የቆጠሩት የህወሓት አባላት አሁን ደግሞ ጠቅላይ ሚኒስትር በመካከላቸው ጣልቃ የገባ ስራችንን በአግባቡ መስራት አልቻልንም በማለት ዶክተር አብይ አህመድን ይከሳሉ። በዚህም መካከል በሰሜን በኩል የኤርትራ መንግስት ጦርነት ለመጀመር ቅድመ ዝግጅቱን ጨርሶ ፊሽካውን ይጠባበቃል። ትናንትና በወጣው የሳተላይት ምስል እንደሚያሳየው በዛላምበሳ በኩል የኤርትራ መንግስት እያደረገ ያለው ዝግጅት ከዚህ ቀደም ታይቶ የማይታወቅ ነው ይላሉ። በዚህ ሁኔታ የኢትዮጵያ በኤርትራ መካከል ጦርነት ከተጀመረ የህወሓት አንጃ ማንን ይመርጣል የሚለው ብዙዎችን ያስጨንቃል። የህወሓት ሰዎች ከማንም ጋር ወገንም ሲሉም ይደመጣሉ። ከዚህ ጋር ተያይዞ ሳልሳይ ወያኔ ትግራይ ህወሓትና ወታደራዊ ክንፉ በሲቪሎች ላይ በፖለቲካዊ አመለካከታቸው ሳቢያ ግድያና ግርፋትን ጨምሮ የተለያዩ ሰብአዊ መብቶች ጥሰቶችን እያደረሰ ይገኛል በማለት አዲስ በወጣው መግለጫ ከሷል። ፓርቲው በአዲ ጉደምና መሆኒ ከተሞች ላይ ከተፈጸሙ ግድያዎች በተጨማሪ በጥይትና በግርፋት የቆሰሉ ሌሎች ሲቪሎች ስለመኖራቸው ማስረጃዎችን እንዳሉት ጠቅሷል። ፓርቲው የህወሓት አመራር በክልሉ ከ2 ወር በፊት ጀምሮ ጥሎታል ያለውን ህገወጥ ወታደራዊ ህግ እንዲያነሳም ጠይቋል። ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች በሰብአዊ መብት ጥሰቶች ላይ ጥልቅና ገለልተኛ ምርመራ እንዲያደርጉና ዓለም አቀፉ ህብረተሰብ እንዲያሳውቁ ፓርቲው ጥሪ አቅርቧል። ወደ ሌላኛው መረጃ ሳልፍ የሽብር ወንጀል ክስ የቀረበባቸው የአማራ ክልል ምክር ቤት አባል አቶ ዮሐንስ ቦያለውን ጨምሮ የ51 ተከሳሾች አቃቢ ህግ ምስክሮች ምስክርነት መስማት መጀመሩ ተገለጸ። በዚህ መዝገብ በሽብር ወንጀል ክስ ከቀረበባቸው 51 ተከሳሾች መካከል 16ቱ ተከሳሾች በተገኙበት ምስክሮች ትላንት ሰኞ መጋቢት 8 ቀን 2017 ዓ.ም በፌዴራል ከፍተኛ ፍርድ ቤት የህገ መንግስት እና የሽብር ወንጀል ጉዳዮች ችሎት ላይ ምስክርነት መስጠታቸው ታውቋል። ፍርድ ቤቱ የአቃቢ ህግን 21 ምስክሮች ለማድመጥ ከባለፈው አርብ መጋቢት 5 ቀን እስከ መጋቢት 12 ቀን 2017 ዓ.ም ቀጠሮ ሰጥቶ የነበረ ቢሆንም አርብ ዕለት መጋቢት 5 ቀን ሁሉም ተከሳሾች ፍርድ ቤት መቅረብ ባለመቻላቸው ምክንያት ሂደቱ ከትላንት መጋቢት 8 ቀን 2017 ዓ.ም ጀምሮ እንዲቀጥል መወሰኑንና ትላንት መጀመሩን ከተከሳሽ ጠበቆች አንዱ የሆኑት አቶ ሰለሞን ገዛኸኝ አስታውቀዋል። ትናንት በነበረው ምስክሮችን የማሰማት ሂደት አቃቢ ህግ የ4 ምስክሮችን ቃል ለመስማት ከችሎቱ እንደተፈቀደለት አቶ ሰለሞንም አመልክተዋል። ጠዋት ላይ በነበረው ምስክርነት የማሰማት ሂደት አቃቢ ህግ ከባህር ዳር የመጣው የፌዴራል ፖሊስ አባልን ምስክርነት መስማቱን ጠቁሟል። መስካሪው የፌዴራል ፖሊስ አባላት ላይ ስለደረሰው ጉዳት የምስክርነት ቃሉን የሰጠ ሲሆን ከተከሳሽ ጠበቆች መስቀለኛ ጥያቄዎች ቀርበውለት ምላሽ መስጠቱን አቶ ሰለሞን ገልጸዋል።
የእምነት ቃላቸው ከዚህ በፊት በችሎቱ የሰጡት 16ቱም ተከሳሾቹ በአቃቢ ሕግ የተመሰረተብንን ክስ የሐሰት ነው፣ ወንጀሉንም አልፈጸምንም ሲሉ መከራከራቸው ከጀርመን ድምጽ ያገኘነው መረጃ ያሳያል። ለዛሬ ያስኩላችሁ መረጃዎች እነዚህን ይመስሉ ነበር። ሰብስክራይብ፣ ላይክ በማድረግ ቤተሰብ እንድትሆኑና ተመሳሳይ መረጃዎች እንዲደርሷችሁ እንድታደርጉ በአክብሮት እንጋብዛለን።